መራመድ አይችልም ያለ ሰው ድጋፍ። በአላህ ስም አባቴን አድኑ። ሳቀስ አልችልም፣ ካልጋ ላይ መውረድ አልችልም፣ ይረዳኝ የለም። እናንተ ያቅማችሁን እንድትረዱኝ ሕክምናም እንደሚያስፈልገኝ እጄ አይሰራም፣ ዜሮ ነው፣ ፓራላይዝ ነው። እግሬም አይንቀሳቀስም፣ ማንም የለኝም፣ ያለው በቤት ኪራይ ውስጥ ነው። ከታመምኩ አልጋ ላይ ከወጣሁ ብዙ ጊዜ ሆኖኛል። ወንድም እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አክስቶቼ፣ አጎቶቼ፣ አባቴ ታማሚ ነው። የጓደኞቼ አባት ጤነኛ ነው፣ ትምህርት ቤት ያደርሳቸዋል። የኔ አባት ትምህርት ቤት አያደርሰኝም። በአላህ ስም እርዱት። በአላህ ስም አባቴን አድኑ። ባለቤቴ ታሞብኛል። ያው አልጋ ቁራኛ ሆኖ ነው የቀረብኝ። የሚያግዘኝ የለም። ያላችሁ ነገር ባቅማችሁ ያላችሁ ነገር እርዱኝ። ታሞብኛል። አካላ ጎደል ሆኖ ነው የቀረብኝ አልጋ ላይ። ባቅማችሁ እርዱኝ ወንድሞቼ እህቶቼ። ትንሽ ነው ትልቅ ነው አትበሉ፣ ባላችሁ ባቅማችሁ እርዱኝ። የልጆቼ አባት ታሞብኛል። ይሄው ቤተሰቦቼ፣ በሀገር ውስጥም ከሀገር ውጭ ያላችሁ እናንተ ደጋግና ልበ መልካም ቤተሰቦቼ፣ ዛሬ እግዚአብሔር ፈቅዶልን እንግዲህ ያው ከአዲስ አበባ ይሄን ምስኪን ቤተሰብ ለማየት እነሱ ቤት ተገኝተናል። ቤተሰቦቼ ማየት ማመን ነውና በፈጣሪ ስም እግዚአብሔር በጤና ይባረካችሁ። ይሄንን ወንድማችንን አግዙልን። ይሄው ማየት ማመን ነው። እስቲ ወንድማችንን እዩትና የጠየቃችሁን ነገር አቅማችሁ በፈቀደው መልኩ እንድታግዙት ሁላችሁንም እንደየእምነታችሁ እለምናችኋለሁ። ሙስሊም ቤተሰቦቼ በአላህ ስም፣ የተዋሕዶ ልጆች ደግሞ በኪዳነ ምሕረት ስም፣ በሌላም እምነት ያላችሁ ሁሉ እንደየእምነታችሁ በፈጣሪ ስም ነው የምማጸናችሁ። ይሄ ወንድማችን እንደምታዩት ይሄው መራመድ አይችልም ያለ ሰው ድጋፍ ያለ ሰው ሸክም። ስለዚህ ቤተሰቦቼ በፈጣሪ ስም ቢያንስ ወጥቼ መስጊድ እንኳን ሰግጄ እንድመጣ ለልጆቼ፣ ለባለቤቴ፣ ለኔም ጤናዬን ከአላህ ተገናኝቼ አላህን እንድንማጸን መስጊድ ሄጄ እንድሰግድ ቢያንስ ወጥቼ ብርሃኑንም እንዳይ ዊልቸር ግዙልኝ እያላችሁ ነው። በፈጣሪ ስም ይህንን ማድረግ የምትችሉ ሰዎች ካላችሁ እኔን አውሩኝ። አልሰለችም፣ አልደክምም። ነገም አደራ ከላካችሁ አደራውን ይኸው ከዛ ተነስቼ መጥቼ ለወንድማችን እሰጣለሁ። በፈጣሪ ስም ቤተሰቦቼ፣ ሁለት ልጆችን ይዞ እየተንከራተተ ያለ ወንድማችን ነው። እንደዚህ አይነት መከራ፣ ስቃይ፣ ፈተና በቤታችሁ አይግባ። ወንድማችን አይዞ፣ አላህ ይርዳ።